አንድ ቡድን ለ22 ዓመታት ሙሉ የናፈቀውን ዋንጫ ለማግኘት ምን ያህል ዋጋ ሊከፍል ይችላል? ብዙዎች ተስፋ የቆረጡበት አርሰናል አበቃለት ብለው የደመደሙበት ያ የ22 ዓመታት የብርሃን ጉዞ ዛሬ በደስታ እንባ ተቋጭቷል። ከ1886ቱ የጥይት ፋብሪካ ሰራተኞች ምስረታ እስከ ዛሬው የ2026 የፕሪሚየር ሊግ ድል አርሰናል ከእግር ኳስ ክለብነት ባለፈ የጽናት ምልክት ነው። ዛሬ የመድፈኞቹን ሙሉ ታሪክ፣ ውድቀታቸውን፣ ትንሣኤያቸውንና ያንን የማይረሳውን የ22 ዓመታት ጥበቃ ታሪክ እናዘጋጃለን። ተዘጋጁ፣ መድፈኞቹ እየተተኮሱ ነው። ታሪኩ የሚጀምረው በ1886 በለንደን ደቡባዊ ክፍል በሚገኘው የሮያል አርሰናል የጥይት ፋብሪካ ነው። የፋብሪካው ሰራተኞች ዳያል ስኩዌር በሚል ስም ቡድኑን መሰረቱ። ያኔ የዛሬው ደማቅ ቀይ ማሊያቸው እንኳን አልነበረም። በኖቲንግሃም ፎረስት እርዳታ የተገኘ ጥቁር ቀይ ልብስ ለብሰው ነበር ሜዳ የገቡት። በ1913 ግን ክለቡ ትልቅ ለውጥ አደረገ። ሰር ሄንሪ ኖሪስ የተባለ ባለሀብት ክለቡን ወደ ሰሜን ለንደን በማዛወር ታሪካዊ የሃይበር ስቴዲየምን አስገነቡ። ከ2004 በኋላ አርሰናል ከሃይበር ወደ ኤምሬትስ ስቴዲየም ተዛወረ። ስቴዲየሙን ለመገንባት በወጣው ከፍተኛ ወጪ ምክንያት ክለቡ ኮከቦችን መሸጥ ጀመረ። ቲዮሪ ኦንሪ፣ ፋብሪጋስ፣ ቫን ፐርሲ ሁሉም ለቀቁ። ለደጋፊው ይህ ጊዜ እጅግ መራር ነበረ። ነገር ግን በሚካኤል አርቴታ መሪነት አዲስ ወጣትና ጠንካራ ቡድን መገንባት ተጀመረ። በ2022 እስከ 23 እና 2023 እስከ 24 ለዋንጫው በጣም ቀርበው በመጨረሻው ሰዓት ሲያመልጣቸው ደጋፊው ተስፋ ቆርጦ ነበረ። ዛሬ በ2026 ግን ታሪክ ተቀየረ። ከ22 ዓመታት ረጅም ጥበቃ በኋላ አርሰናል ማንቸስተር ሲቲን በመብለጥ የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ያ ለሁለት አስርት ዓመታት የቆየው የዋንጫ ጥማት ዛሬ በለንደን ጎዳናዎች ላይ በሚደረግ ደማቅ ጭፈራ ተተክቷል። ከ1886ቱ የጥይት ፋብሪካ እስከ 2026ቱ የዓለም እግር ኳስ ቁንጮ አርሰናል ተመልሷል። እንዲሁም በሀገራችንም በኢትዮጵያ የአርሰናል ደጋፊዎች በደስታ በየመንገዱ እየወጡ ደስታቸውን ሲያበስሩ አይተናል። ሁላችሁም እንኳን ደስ አላችሁ። ከ22 ዓመታት በኋላ ለድል በቅታችኋል። ታሪኩ ይሄ ነው። ከውድቀት መነሳት፣ በትዕግስት መጠበቅና በመጨረሻም ድል ማግኘት። እናንተስ በዚህ ረጅም ጉዞ ውስጥ የአርሰናል ደጋፊ የሆናችሁት መቼ ነበረ? ያንን የ22 ዓመታት ጥበቃ እንዴት አሳለፋችሁት? በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። መድፈኞቹ ለዘላለም ይንገሱ ብለናል። መልካም ጊዜ።